መሳፍንትን ሳሙኤል የጻፈው ሩትን ሳሙኤል የጻፈው አንደኛ ሳሙኤልና ጋድና ናታን የጻፉት ሁለተኛ ሳሙኤል ጋድና ናታን የጻፉት አንደኛ ነገሥት ኤርምያስ የጻፈው ሁለተኛ ነገሥት ኤርምያስ የጻፈው አንደኛ ዜና ኤዝራ የጻፈው ሁለተኛ ዜና ኤዝራ የጻፈው ኤዝራ ደግሞ ራሱ መጽሐፍ ኤዝራ የጻፈው ከዛ በኋላ ላይ ነህምያ ደግሞ ነህምያ የጻፈው ከዛ በኋላ አስቴር መርዶክዮስ የጻፈው ኢዮብ ሙሴ የጻፈው መዝሙረ ዳዊት ዳዊትና ሌላዎች የጻፉት ምሳሌ ሰለሞን መክብብ ሰለሞን መኃልየ ሰለሞን ትንቢተ ኢሳይያስ የጻፈው ትንቢተ ኤርምያስ የጻፈው ሰቆቃወ ኤርምያስ የጻፈው ሕዝቅኤል የጻፈው ዳንኤል የጻፈው ሆሴዕ የጻፈው ኢዮቤል የጻፈው አሞስ የጻፈው አብዱ የጻፈው ዮናስ የጻፈው ሚክያስ የጻፈው ናሆም የጻፈው ባቁ ሶፎንያስ ሐጌ ዘካርያስ ሚክያስ ጌታ ይባረክ ስለነሱ እሺ ከጥፋት ውሃ ስንት ሰዎች ዳኑ እነማን ዳኑ ነዋና የስሚስና የነዋል ሶስት ወንዶች ልጆች ሳም ካምና ያፌትና የነሱ ሚስቶች በአጠቃላይ 8 ሰዎች ነበሩ ሰለሞን ስንት መጽሐፍ ጻፈ ለምን ጻፈ በየትኛው እድሜ ጻፈ መጀመሪያ የጻፈው ማለት ሰለሞን ነበር ያ ጊዜ ደግሞ ወጣት ጊዜ ነበር እሱ ደግሞ የጻፈው ደግሞ ስለ የሴት ፍቅር ነበረ ሁለተኛው መጽሐፍ የጻፈው ደግሞ ምሳሌ ነበር ያ ደግሞ ስለ ጥበብ ነበር ያ ጊዜ ደግሞ በጉልምስና ጊዜ ነበረ ያረጀ ጊዜ ላይ መክብብን ጻፈና እሱ እንዳለ ሁሉ ነገር ሸቃይ የቅዱም መዝሙር አንድ ጊዜ እንደገና ስማ እያለኝ ነውና ያን ከመጠየቅ በፊት እስቲ ያ መዝሙር ባክሽ ሙሉ ሰጠው አይቆጨኝ ለመስቀል ደሙና ፈሰሰልኝ ሰው ሁሉ
ጌታ ነው። ለእግዚአብሔር ከፍ ያለ ጭብጨባ